ጤና ይስጥልኝ ክቡራትና ክቡራን የትኩስ መረጃ ቤተሰቦች፣ ዛሬ ወደ እጅግ ከባድና የዓለም ፖለቲካን መሬት የሚንቀጠቀጥ ሰበር መረጃ እንመለሳለን። እንደ ይፋ የተገለጸው መረጃ መሰረት የኢራን የበላይ መሪ አየቶላ አሊ ሐመነይ መገደላቸው በይፋ ተረጋግጧል ተብሏል። ኢራንም 40 ቀናት የሐዘን ጊዜ አውጃለች። ይህ ዜና በመካከለኛው ምስራቅ ብቻ ሳይሆን በዓለም አቀፍ ደረጃ ከፍተኛ ድንጋጤና ግርግር ፈጥሯል። ከሰዓታት በፊት የኢራን መንግስት በመደበኛ የቴሌቪዥን ስርጭት ላይ በተላለፈ መግለጫ መሪው በአየር ጥቃት መገደላቸውን አምና አስታውቃለች ተብሏል። ከዚያም በኋላ በቴህራን ጎዳናዎች ላይ ሰዎች በሐዘን ተሰብስበው የጸሎት ሥነ ሥርዓት ሲያካሂዱ ተመልክቷል። የ40 ቀናት የሐዘን ጊዜ መወሰኑ በኢራን ባህልና በሺያ እስልምና ውስጥ ታላቅ ምልክት አለው። ይህም ክስተቱ የተለመደ የፖለቲካ ግጭት ሳይሆን የሀገር መለወጥ መጀመሪያ እንደሆነ እየተቆጠረ ነው። እንደተዘገበው ጥቃቱ በከፍተኛ የጥበቃ ዞን ውስጥ ባለ መኖሪያ ላይ ተፈጽሟል ተብሏል። ይህ ደግሞ የኢራን የደህንነት መዋቅር በጣም እንደተገፋ ወይም ውስጣዊ መረጃ መፈሰስ እንደነበረ ጥያቄ ያስነስቷል። የዓለም የደህንነት ባለሙያዎች ይህንን ክስተት በመተንተን ከፍተኛ የቴክኖሎጂ የስለላ አቅምና የተወሰነ የውስጥ መረጃ ሳይኖር እንዲህ አይነት ጥቃት ማካሄድ አይቻልም ብለዋል። በተመሳሳይ ጊዜ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ክስተቱ አዲስ ዘመን መጀመሩን ያመለክታል ብለዋል። እንዲሁም የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁ ኢራን ውስጥ የፖለቲካ ለውጥ ይጀምራል የሚል እምነት እንዳላቸው ገልጸዋል። ነገር ግን በቴህራን የተሰጠው መግለጫ በቀል እርምጃ በሙሉ ኃይል እንደሚቀጥል አስጠንቅቋል። ከመሪው ሞት በኋላ የተከተለው ጉዳይ የሀገሪቱ ቀጣይ አመራር ማን እንደሚሆን ነው። በኢራን ሕገ መንግሥት መሠረት የበላይ መሪ መተካት የሚችለው በሃይማኖታዊ ምክር ቤት ውሳኔ ነው። ነገር ግን በዚህ ጊዜ በኃይል የተደገፈ የወታደራዊ መሪዎች መውጣት እንደሚችል ብዙ ትንታኔዎች እየተሰጡ ነው። በተለይ የኢራን አብዮታዊ ዘብ ኃይል በአሁኑ ሰዓት ሁሉንም የጸጥታ መዋቅር በእጁ እንዳለው ተመልክቷል። በኢራን ውስጥ የተሰማው የሕዝብ ምላሽ የተከፋፈለ ነው ተብሏል። አንዳንዶች በሐዘን ሲገኙ፣ ሌሎች ግን ይህ አዲስ ምዕራፍ ነው በማለት ተስፋ እንዳላቸው ዘገባዎች አመልክተዋል። ነገር ግን በከፍተኛ የጦር ቁጥጥር ሁኔታ ውስጥ ስለሚገኝ ግልጽ ሕዝባዊ እንቅስቃሴ ማየት እስካሁን አልተቻለም። ከኢኮኖሚ አንጻር የነዳጅ ገበያ ዋጋ በአንድ ሌሊት ከፍ ብሎ እንደተነሳ ተመልክቷል። ኢራን በዓለም የነዳጅ ምርት ውስጥ ትልቅ ሚና ስላላት ይህ ክስተት በዓለም ኢኮኖሚ ላይ ቀጥተኛ ተጽዕኖ ሊያመጣ ይችላል ተብሏል። የአየር ጉዞዎች በአንዳንድ ክልሎች ተቋርጠዋል፣ የአየር ክልሎችም ተዘግተዋል የሚል መረጃ አለ። የዓለም ሀገራት በፍጥነት መግለጫ እየሰጡ ነው። አንዳንዶቹ ጥሪ ያቀርባሉ ወደ ጸጥታ እና ወደ ድርድር መመለስ እንዲደረግ። ሌሎች ግን ኢራን በቀል እርምጃ ከወሰደች ክልሉ ሙሉ በሙሉ ወደ ትልቅ ጦርነት ሊገባ ይችላል ብለው እየተነቀቁ ነው። አሁን የሚነሳው ትልቁ ጥያቄ ይህ ክስተት በኢራን ውስጥ የፖለቲካ ለውጥ ይወስድ ይሆን? ወይስ የተጠናከረ ወታደራዊ አስተዳደር ይተካል? ወይስ ክልሉ ወደ ሙሉ ጦርነት ይገባ ይሆን? እነዚህ ሁሉ ቀጣይ ቀናት የሚመለሱ ጥያቄዎች ናቸው። እስካሁን የተገኘው መረጃ ይህ ብቻ ነው። ነገር ግን ክስተቱ በዓለም ታሪክ ውስጥ ትልቅ መወሰኛ ነጥብ ሊሆን ይችላል ተብሏል። እኛም እየደረሰን ያለውን አዲስ መረጃ በቀጥታ እናቀርባለን። ኢራን በድሮኖችና በሚሳይሎች የበቀል ጥቃት ጀምራ በመካከለኛው ምስራቅ ብዙ ሀገራትን መታች። በተለይ ደግሞ የዱባይ ኢንተርናሽናል ኤርፖርት ተጎድቷል ተብሏል። ይህ ክስተት የጦርነቱን መጠን ከአንድ ሀገር ወደ ክልል አቀፍ ግጭት እንደሚያስፋፋ እያሳየ ነው። እንደ መጀመሪያ መረጃዎች ገለጻ ጥቃቱ በአንድ ጊዜ ከብዙ አቅጣጫ ተከናውኗል። ኢራን የረዥም ርቀት ሚሳይሎችንና ከርቀት የሚተዳደሩ ድሮኖችን በመጠቀም የአየር መከላከያ ስርዓቶችን ለመበላሸት እንደሞከረች ተነግሯል። ባለሙያዎች ይህን የብዛት ጥቃት ስትራቴጂ በማለት ይጠሩታል። በአንድ ጊዜ ብዙ የሚተኩ ነገሮች በመላክ መከላከያውን እንዲደከም ማድረግ ነው። በተለይ የዱባይ ከተማ ላይ የተፈጸመው ጥቃት ዓለም አቀፍ ድንጋጤ ፈጥሯል። ዱባይ ብቻ አይደለችም የተመታችው፣ ነገር ግን የንግድና የአየር ጉዞ መስመር መሃል እንደሆነች ምክንያት ትልቅ ትኩረት ተሰጥቶታል። የዩናይትድ አረብ ኤሚሬትስ መንግስት በሰጠው መግለጫ ጉዳት እንዳለ አምነዋል። ነገር ግን የጉዳቱን መጠን ግልጽ አላደረገም። አየር ጉዞዎች ለጊዜው ተቋርጧል። በሺዎች የሚቆጠሩ ተጓዦች ተጣልተዋል። እንግዲህ ኢራን ለምን እስከዚህ ድረስ ሄደች? ከቀደሙት ግጭቶች በኋላ የበቀል እርምጃ መውሰድ እንደሚጠበቅ ተነግሮ ነበር። አሁን ግን የተወሰደው እርምጃ ከተገመተው በላይ እንደሆነ ተብሏል። ይህ ክስተት ኢራን በክልሉ ውስጥ ያላትን አቅምና የወታደራዊ ቴክኖሎጂ ደረጃ ለማሳየት የተደረገ መሆኑ ይጠቅሳል። በሌላ በኩል አንዳንድ አገራት ይህን ጥቃት እንደ የክልል ጦርነት መጀመሪያ በማለት ገልጸዋል። የአየር መከላከያ ስርዓቶች ብዙ ሚሳይሎችን እንዳጠፉ ቢነገርም አንዳንዶቹ መድረሳቸው ተረጋግጧል ተብሏል። በተለይ በንግድ መሰረቶችና በነዳጅ መዋቅሮች ላይ የተደረሰ ጉዳት የኢኮኖሚ ተጽዕኖ ሊያመጣ ይችላል።
የነዳጅ ዋጋ በአንድ ሌሊት ከፍ ብሎ እንደተነሳ የገበያ ሪፖርቶች ያመለክታሉ። ይህ ደግሞ ከመካከለኛው ምስራቅ የሚወጡ የነዳጅ መስመሮች ደህንነት እንደሚጠየቅ ያሳያል። በዓለም አቀፍ ገበያ የሚከሰተው የዋጋ ግርግር በተለይ ለኢኮኖሚያዊ ችግኝ ውስጥ ያሉ ሀገራት ከባድ ጫና ሊፈጥር ይችላል። ከፖለቲካ አንጻር ደግሞ የዲፕሎማሲ መስመሮች እየተንቀሳቀሱ ነው። አንዳንድ ሀገራት ኢራንን በግልጽ ቃል ተቃውለዋል። ሌሎች ግን ግጭቱ እንዳይሰፋ ወደ ድርድር መመለስ እንዲደረግ ጥሪ አቅርበዋል። በክልሉ ያሉ የአሜሪካና የሌሎች ሀገራት ወታደራዊ መሰረቶች በከፍተኛ ጥንቃቄ ላይ እንደሚገኙ ተገልጿል። የዱባይ ኢንተርናሽናል ኤርፖርት ጉዳት በተለይ የሲቪል መስመር መታም መሆኑን ካረጋገጠ ዓለም አቀፍ ሕጋዊ ክርክር ሊነሳ ይችላል ተብሏል። የሲቪል አየር ማረፊያ መታ በዓለም አቀፍ ሕግ ከባድ ጥፋት እንደሚቆጠር ይታወቃል። ነገር ግን ኢራን በሰጠችው መግለጫ ወታደራዊ መሰረቶችን ብቻ እንደመታች አስታውቃለች ተብሏል። እንግዲህ ቀጣዩ ምን ይሆናል? ባለሙያዎች ሁለት አቅጣጫ ይጠቅሳሉ። አንደኛው ግጭቱ በአጭር ጊዜ በኃይል ምላሽ ተከትሎ ይበልጥ ይሰፋል። ሁለተኛው ግን ከዚህ ከባድ ግጭት በኋላ ሀገራት ወደ ድርድር መመለስ ይገደዳሉ የሚል ነው። ይህ ክስተት በታሪክ ውስጥ እንደ መወሰኛ ነጥብ ሊመዘገብ ይችላል። ከአንድ ሀገር የተነሳ የበቀል ጥቃት ወደ ክልል አቀፍ ጦርነት እንዲለወጥ ወይም ወደ ድርድር መመለስ እንዲያስገድድ በቀጣይ ቀናት እንወያያለን። ውድ ቤተሰቦቻችን ለዛሬ የያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትረሱ እያልን ከሌሎች መረጃዎች ጋር ደግሜን እስክንገናኝ ቸር ያሰማን ስንል ተሰነበትን።